የዚህ የወደብ ጉዳይ ነው። የወደብ ጉዳይን በተለይ አማራው የአንድነት ስሜት የኢትዮጵያዊነት ስሜት ከዚህ ከወደብ ጋር በተያያዘም ከሌላው ማህበረሰብ የበለጠ አማራው ዘራፍ ብሎ ይነሳል የሚል ግምት ስሌት አላቸው ብልጽግናው መንደር። ስለዚህ ከኤርትራ ጋር ያለውን ግንኙነት ማላላት የሚችለው በፋኖና በኤርትራ መሃል ያለውን ግንኙነት ማላላት የሚቻለው ብሎም ማደፍረስ የሚቻለው ይሄን የወደብ ጉዳይ ገፍቼበት ሲሄድ ነው የሚል ነገር አለ። ከወዲሁ እውነት ለመናገር አቶ አንዳርጋቸው ከወዲሁ አንዳንድ ሰዎች የአብይ ተቃዋሚ ሆነው የዘለቁ በአብይ ላይ ጠንካራ ትችት የሚያነሱ ሰዎች አሁን ፍሬቻ ሳያሳዩ ለመታጠፍ እየፈለጉ ነው፣ ምልክት እያሳዩ ነው። የወደብ ጉዳይማ የጋራ ጉዳያችን ነው። ከአብይ ጋር ያለንን የፖለቲካ ልዩነት ለጊዜው እንተውና ይህንን ነገር ማሳካት ይገባናል። ኢትዮጵያ ወደብ አልባ ሆና መቆየት አትችልም የሚል በጣም ቀፋፊ ሆነ። ቀፋፊ ስል ወደብ አስፈልገንም ከሚል አይደለም። ወደብማ ያስፈልገናል፣ ግን ወደብ እንዴት ይመጣል? በዲፕሎማሲ በተለያየ መንገድ እሱ ወደፊት የሚታይ ጉዳይ ነው። አሁን አብይ ባነሳው መልኩ ግን ወደብ እናገኛለን ብለው ተቃውሟቸውን ሁሉ እርግፍ አድርገው እነዚህ ሰዎች የምልህ አንዳንዶቹ የፋኖ ሁሉ ደጋፊዎች ናቸው። ስለዚህ ነገ ይሄን አጀንዳ ገፍቶ አብይ ቢመጣ የፋኖ ትግል ላይ የሚፈጥረው ተጽዕኖ አለ ወይ? ምናልባት እንደዚህ የሚሉ ሰዎች በቁጥር ትንሽ ናቸው ብዙ ናቸው እዛ ውስጥ ጥናት ስላላደረግን ልናውቅ አንችልም፣ ግን አይጠፋም። ምክንያቱም በ1998 እንደ አውሮፓ አቆጣጠር ወይም በኢትዮ ኤርትራ ጦርነት ጊዜ የምታስታውስ ከሆነ ውጭ ያለው ማህበረሰብ በሙሉ የህወሓትን ጥሪ ተቀብሎ የነመለስን ጥሪ ተቀብሎ ተቃውሞን እርግፍ አድርጎ በዛ ላይ ተሳታፊ ነበረ። አሁን ያንን ለመድገም ከወዲሁ እንደው ማሲንቋቸውን እየገዘገዙ ያሉ አሉ። እዚህ ላይ ምን ማለት ይቻላል? እንደው በቀጣዩ ፈተና አይሆንም በሁለቱ ሀገራት ትብብር ማለት በሁለቱ ወገኖች ትብብር ላይ እዛም ጽሁፍ ላይ ነው ያስቀመጥኩት ነገር አለ። ሁኔታዎች በጣም የተለያዩ ናቸው። አራዳዎቹ የሚሉት የተበላ ቆማር የሚሉት ነገር አለ። ከዚህ በኋላ በእንደዚህ አይነት ጸረ ኢትዮጵያ የሆኑ ኃይሎች በአደባባይ ማንነታቸው የተረጋገጠ ኃይሎች የኢትዮጵያ ጥቅም አስከባሪዎች ሆነው የሚመጡበት ሁኔታ በምንም አይነት የማይቀበል አብዛኛው ሰው የማይቀበል። እኔ አሁን አጀንዳ ያደረኩት ከአማራው ጋር ነው። ገብቷል? አማራ ባለበት ሁኔታ ወደብ የሚያስፈልገው ሰብሉን በድሮን እያቃጠለ በችጋር እየጠበሰው የትኛውም ትርፍ ምርት ነው ወደብ የሚያስፈልገው ያለው። ወደብ የሚያስፈልገው የአማራ ህዝብ በድሮን ከሚጨፈጨፉት እና ከሚያልቁት እናቶችና ህፃናት ውስጥ የሚወጣውን ያልታመመ የሰው ልጅ ኦርጋን ኩላሊትና ጉበትና ሳምባ ወደ ውጭ ኤክስፖርት ሊያደርግ ነው ወደብ የሚያስፈልገው። በዚህ ደረጃ ነው። ገብቷል? ወደብ ለአማራ ምንድነው የሚያደርገው ያለው? ይሄንን አይነት ነገር ነው። ሌላ ምን አለው? አማራ ሬሳ ነው እንደ በወደብ በኩል ኤክስፖርት የሚያደርገው አማራ የሚበላው ባጣበት ሰዓት ላይ ተርፎት ወደ ውጭ ሀገር ለሚላክ ሸቀጥ ወደብ እንደሚያስፈልገው አድርገህ ስትመጣ አማራ ይነሳልኛል ብለህ የምትጠብቅበት ሁኔታ ካለ ተሳስተሃል። ይሄ ቅድም ያልከውን አይነት አጀንዳ የሚያራምዱ የፋኖ ደጋፊዎች ከሆኑ እንዴት አድርገው ነው የፋኖ ደጋፊ የነበሩት እነዚህ ሰዎች? እንዴት አድርገው በምን ስሌት ነው በአማራ ህዝብ ኢንተረስት አኳያ ከሆነ ነገሮችን የሚመለከቱት? ምንድነው እንዲህ አይነት አቋም በአማራ ህዝብ ላይ ወስዶ ይሄን አሁን የምልህን አይነት ነገር ትናንትና ምናምን ነገር ወሎ ውስጥ የተደረገውን ነገር የአብነት ተማሪዎችን ቄሱን አስተማሪያቸውን በዛ ደረጃ የሚገድል እና ከነሱ የሚወሰድ ኩላሊትና ጉበት ወደ ውጭ ኤክስፖርት ሊያደርግ ነው ለአማራ ወደብ የሚያስፈልገው? አማራ ቅድም ባልኩት መንገድ በተረጋጋ ሁኔታ ገብቶ ማረስ የሚችልበት ሰላም ማግኘት የሚችልበት ምርት ማምረት የሚችልበት ካመረተው የሚተርፈው ነገር ባለበት ሰዓት ላይ ወደ ውጪ እነዚህ ነገሮች መላክ የሚችልበት ያለው ኢትዮጵያን ማለት ነው። አማራ እንደዚህ አይነት መረጋጋት ውስጥ ሲገባ ኢትዮጵያም ገብታለች ማለት ነው። በጣም በቀላሉ ሸቀጡን የሚልክበት ወደብ ለአማራ በተለይ ያሰብና የምጽዋ ወደቦች በሙሉ እምነት በሌሎች አካላት ከተያዙ ወደቦች በተሻለ ምክንያቱም ሌሎቹ ጋር የሚያጠራጥር ነገር አሉ። በትዕዛዝ ሁሉ ሊዘጉብ ይችላሉ። ሁሉ የኤርትራ ወደቦችን መጠቀም አለብን የሚለው
በተለይ በአረብ ኢንፍሉዌንስ ስር ያሉ ወደቦች በሙሉ አደጋ አላቸው የሚል እምነት ስላለኝ ኤርትራ ላይ ግን መጽዋንም አደልንም አሰብንም በሙሉ ኮንፊደንስ መጠቀም በምትችልበት በተረጋጋ መንፈስ ሁኔታ እየፈጠሩ እንደፈለገ ዋጋ እየጫኑ ከፈልክም አልከፈልክ አቅም የለም አለህም ሳይባል ሊዘርፉ በማይፈልግ መንገድ የምትከፍለው ነገር ካለ ቢሆን በሌሎችም አሬንጅመንቶች ልትጠቀምበት የምትችልበት ነገር ነው። ውሎ አድሮ ከሁለቱም ወደብ በላይ ሌላ ይጨመር ከተባለ 1000 በላይ የባህር ዳርቻ ያላት ኤርትራ ሌላም ወደብ ልትሰራበት የምትችል አንተም ልትሰራበት የምትችልበት እድል ልትፈቅድ ትችላለች። ኤርትራ ውስጥ ያለውን አመለካከት ስለማቀው ኢትዮጵያ ውስጥ ያለው መንግስት መጥፎነት እንጂ ባይኖ በኢትዮጵያና በኤርትራ መካከል ወደብ መጠቀም አይደለም ከወደብ መጠቀም አልፎ የጋራ ከረንሲ የጋራ ገንዘብ ወደምንጠቀምበት የጋራ የጦር ኃይል ወደምናቆምበት የጋራ ምናምን ወደምናደርግበት ደረጃ አድገን ነበር የሚላል ያንን አይነት ሁኔታ በቀላሉ መፍጠር የምንችልበትን ዘመን ማምጣት እየቻለን የአማራን ጨፍጫፊ በወደብ ስም እድሜውን ለማራዘም የሚደረግ ነገር የአማራ ኢሹ አይደለም። ሌላው ይፈልገውን ያድርግ። ነገር ግን ፋኖ በሚገባ ይህን ጉዳይ አውቆ በምን መንገድ ፖዚሽን መያዝ እንዳለበት የመናገር ኃላፊነት ስላለብኝ ነው እኔን ያስቀመጥኩት ያለው ህልውና ነው ማስቀደም አለብኝ ያለው ህልውናው ነው። በዚህ በመንግስት ኤርትራ በሚወርበት ሰዓት ላይ በሚወስደው ግልጽ አቋም አሁንም መናገር አለበት ያለው እንደውም መሐመድ ሐሰን አንተ ላይ ቀርቦ ነው ይሞክረውና እንደውም መቼ በጀመረው ነው ያለው እኔ ያረጋዋል ብዬ አላስብም። አብይ ያንን ጦርነት የጀመረለታ ግን የሚፈርሰው እሱ ነው። እሱን አውቃለሁኝ። በጣም አመሰግናለሁ አቶ አንዳርጋቸው። እንግዲህ ያልተነሱ ጉዳዮች ካሉ ምናልባት በጽሁፉ ሁሉንም ነገር የዳሰስን ይመስለኛል። እንደው በመጨረሻ መልእክት ካለ ከወቅቱም ሁኔታ ጋር በአጠቃላይ ኢትዮጵያውያን የጋራ ትግል ያስፈልጋል። የኦሮሞ ነጻነት ሰራዊትም ከፍተኛ የሆነ ተጋድሎ እያደረገ ነው። አብይ አህመድ ዳመና ውስጥ ነው ያለው። ከስሩም ያሉት ከዛው ዳመና አልወጡም። አገሪቷ ግን ግመል ካለ የግመል ያካራባን እየወሰዳት ያለው ወደ ገደል ነው። ይህን ነገር ለማዳን ብዙ አይነት ትግሎች መደረግ አለባቸው። እነዛ ውስጥ ነው ያልገባውም ያለው። እኔ ኢንተረስት ያደረገኝ ቁልፍ ነው ነገሮችን በሙሉ ይፈታቸዋል ብዬ አስብኩት ነገር ላይ ነው ያተኮርኩት። የአማራ ህዝብ እንቅስቃሴ በተጠናከረ መንገድ አንድ አይነት አመራር ወታደራዊና ፖለቲካዊ አመራር ኖሮት በፍጥነት ማደግ መቻሉ ወሳኝ ይሆናል ያለው። ሌሎችንም የሚያበረታታና የሚያደፋፍር ወደ ትግል እንዲገቡ እና የአማራን ብቻ ሳይሆን የኢትዮጵያንም መከራ የሚያሳጥር ነው የሚሆነው የሚል እምነት ነው ያለኝ። እኔ ውስን ሰው ነኝ፣ ድርጅት አይደለሁም፣ አቅም የለኝም፣ ጉልበት የለኝም። ማተኮር የምችለው አድምቼ መስራት የምችልበት ቦታ ላይ ነው። ሌላውን አትስራ አይደለም እያልኩ ያለሁት። በሌላው ጉዳይ ኮንሰርን አያደርገኝም ማለት አይደለም። ሁለት ሀገር እግር አለኝ ብዬ ሁለት እግር አለኝ ብላችሁ ዛፍ ሁለት ዛፍ አትውጡ እንዳልኩት የኔ አቅም ሁለት እግር አለኝ ብዬ ሁለት ዛፍ እንደወጣ ስለማያደርገኝ እየደከመኝም ስለመጣ አንድ ነገር ላይ ላተኮር ብዬ ነው እንጂ ሌሎቻችሁን ሌላውን ህብረተሰብ የረሳሁት አይደለም። ይህንን ሁሉም እንዲያውቅልኝ ይፈልጋል። አመሰግናለሁ።